የምዕራብ ጎጃም ዞን ፍትህ መምሪያ ነፃ የህግ ጠበቃ አቁሞ መብታቸውን እያስከበረላቸው መሆኑን በምዕራብ ጎጃም ዞን የፍኖተ ሰላም ከተማ ነዋሪዎች ተናገሩ። የህግ ድጋፍ የተደረገላት ተማሪ መልካም አዱኛ በህገ ወጥ መንገድ ወደ ውጭ ልክሻለሁ በሚል 70 ሺህ ብር ያጭበረበራትን ግለሰብ መንግስት ጠበቃ በማቆም ገንዘቡ እንደተመለሰላት ተናግራለች። ሌላኛዋ እናት ወይዘሮ እትሸት ዘሪሁን በህገ ወጥ መንገድ የተነጠቁትን ቤት ለማስመለስ መንግስት ጠበቃ አቁሞ እየተከራከረላቸው መሆኑንም አስረድተዋል። የምዕራብ ጎጃም ዞን ፍትህ መምሪያ ኃላፊ አቶ እሱባለው መኮንን በመንግስትና በግለሰቦች ሀብት ንብረት ላይ የሚፈጸሙ ህገወጥ ድርጊቶችን በህግ ተጠያቂ ማድረጉን አንስተዋል። የህግ ጥሰት ደርሶባቸው ከፍለው መከራከር ለማይችሉ ሴቶች፣ አካል ጉዳተኞች፣ አረጋውያንና ወላጆቻቸውን በተለያየ ምክንያት ላጡ ነፃ መምሪያው የህግ ድጋፍ አገልግሎት እየሰጠ ነው ብለዋል። በተሰጠው የህግ ድጋፍ አገልግሎት ከ95 መዝገቦች ውስጥ 18ቱ ውሳኔ ማግኘታቸውን ኃላፊው ተናግረዋል። ሌሎች ግለሰቦችም ወደ ፍትህ ተቋም በመሄድ መብታቸውን ለማስከበር እንዲያመለክቱ ጥሪ አቅርበዋል። መምሪያው የዞንና የወረዳ የፍትህና አጋር ተቋማት አመራሮች፣ ባለሙያዎችና ሌሎች የህብረተሰብ ክፍሎች በተገኙበት የ2018 በጀት ዓመት የ6 ወር የስራ አፈጻጸሙንም ገምግሟል። መረጃውን ያደረሰን የምዕራብ ጎጃም ዞን ኮሙኒኬሽን ነው።